ሌላም ሁለት ልጆች አሉኝ 14 እና 9 ዓመት ልጆች አሉኝ ቆም ብሎ ፈትሾ መፍትሄ ያለ መስጠት እዚህ አድርሶታል አንድም የቀረ ነገር የለም በጣም ተጎርተናል የተሰደድን ሰዎች ማናችንም ምንም ሆነን አይደለም ኦርቶዶክስ በመሆናችን ብቻ ነው ትንሽ የሚመስሉ ግን ጭንቅላት ላይ በጣም ተጽዕኖ የሚፈጥሩ ችግሮች ተከስተዋል ስም አውጥተውልናል ስረኞች ልጄን እንኳን ክትባል አስከትብ ሲሄድ ሰው ሁሉ ተሰብስቦ እኔን ነው የሚያየው ከባድ ነው ያደኩበት ማህበረሰብ እንዲያደርገኛል ብዬ አልጠብቅም ነበር ግን ያው ሁሉንም መውቀስ አይደለም ተመልካቾቻችን ከመዲናችን አዲስ አበባ 134 ኪሎ ሜትር የሚሆን ተጉዘን ቡታጅራ ከተማ ውስጥ እንገኛለን ከሰሞኑ በስልጤ ወረዳ ቅበት ከተማ ላይ ኦርቶዶክሳውያን ላይ ከፍተኛ የሆነ ጉዳት እንደደረሰ ሰምተናል ያለው ሁኔታ ምን ይመስላል ምዕመናኑስ አሁን ያሉበት በምን ላይ ነው የሚለውን የምናስመለክታችሁ ይሆናል ተከተሉ ያው የዛሬ 4 ወር አካባቢ ላይ ትምህርት ቤት ላይ ተማሪዎች ላይ የመውደቅ ችግር ደረሰ ያንን የመውደቅ ችግሩን የደረሰውን ችግር ከኛ ከመምህራኖች ጋር አያያዙትና ከዛ በኋላ በየሚዲያው በሶሻል ሚዲያው እኛን ስም እየለጠፉ ድግምተኞች ናቸው የሚል ነገር ተሰራጨ ከዛ በኋላ እኛ የኛም አባላት ተሰበሰቡና የቤተክርስቲያን አባላት በሽምግልና ጉዳዩ ተያዘ ሽማግሌዎች እኛን ጠርተው አናገሩን እንዳላረግን በመጽሐፍ ቅዱስ ምለን አስረዳናቸው በዚህ ጉዳይ ልጆቻችን ናቸው የገቢ ምንጮቻችን ናቸው ይሄ ማህበረሰብ ደግሞ በችግራችን ሰዓት የደረሰልን ማህበረሰብ ነው ባለቤቴ ታማ የሕክምና አገልግሎት ሸፍኖ ያሳከመልኝ ቤተሰብ ነው ማህበረሰብ ነው እኔ በዚህ ማህበረሰብ ላይ አንድ አይነት ጥላቻ የለኝም አንድ የማህበረሰቡ አካል ነኝ እዛው ነው የተወለድኩት አካባቢው በፊት ጥሩ ነበር ተከባብረን ነው ወጣን ምንገባው እንዲህ አይነት ነገር አልነበረም በባህል አብረን ተደስተን በለቅሶም በምንም ተደስተን ባዘናችን ደርሰውልን ተከባብረን ነው ወጣን ምንገባው በቃ ከጥቂት ጊዜ በኋላ ነገራቶች እየተሸረሸሩ መጡ በቃ ነገራቶች ሁሉ ተቀያየሩ እና ከባድ ነው አካባቢው በጣም ለኦርቶዶክስ ያለው አመለካከት ማለት ነው እንደኛ አካባቢ ወስደው አሁን እኔ ተወለድኩበት አካባቢ ብትሄድ ቤተክርስቲያን ሲመረቅ እዛ አካባቢ ያለው ሙስሊም ማህበረሰብ ቤተክርስቲያን ገብቶ እስከ መመረቅ ድረስ የደረሰ ማህበረሰብ ነው ግን ከጥቂት ጊዜ በኋላ እነዚህ ጽንፈኛ ኃይል የሚባሉ ኃይሎች ከገቡ በኋላ እነዚህ ንሴቶች የመናድ ነገር ይታያል ግን ያው የማህበረሰቡ ግን ያን ነገር ያለ መቀበል እየታገላቸው ያለ ማህበረሰብም አለ ውስጥ ላይ ሙሉ በሙሉ ያልተቀበላቸው እንቅስቃሴው ግን ያደረጉት ነው እነዚህ በተለይ በእስልምና ውስጥ ሆኖ አክራሪ የሚባሉ እስልምና ውስጥ የሚከተሉ አሉ ስለዚህ እንደ ማህበረሰብ ተወስዶ ግን በባህል በምን ተደራጅቶ በእድር አንድ ላይ ገብቶ የሚንቀሳቀስ ማህበረሰብ ነው እንቅስቃሴው ግን አለ ግን የማህበረሰብ ሙሉ ነው ብሎ መውሰድ ግን ይከብዳል ይሄን እንቅስቃሴ የሚቃወሙ የሙስሊም ማህበረሰብ አባላት አሉ ግን በጣም አሁን ኃይል አበራክቶ ይሄን አስተሳሰባቸውን አብሮ የመኖሩን አስተሳሰብ የመናድ ነገር ደግሞ ይታያል በሰፊው በቃ ተከባብረን ነበር ምን ኖረው ከነሱ ማለት ነው የቤት ስራ ካልሰሩ እኛን እንሰራላቸው ነበር እኛ ካልሰራ እነሱ ይሰሩልን ነበር የኋላ ግን ተማሪዎች መውደቅ ጀመሩ ወደ ሚያዝያ መጨረሻ አካባቢ ማለት ነው መውደቅ ሲጀምሩ እነሱ በቃ ይጮህ ነበር በተቃውሞ ማለት ነው ወደ ቢሮ እየወጡ ተማሪዎቻችን እየወደቁብን ነው ትምህርት ይዘጋ ሲሉ እኛም ከነሱ እኩል ተማሪው እንዳይታመም እህቶቻችን ስለሆነ ከነሱ እኩል ወተን ውንል ነበር ጮታችን እናሰማ ነበር ወደ ቢሮ ማለት ነው ማለት ያው ይሰበስቡ ነበር እነሱን እኛ ተገንጥለን እንቀመጣለን ይረበሻል ረብሻ ምናምን ይሰበሰባሉ የሆነ ብዙ ተማሪ ሲወድቅ ተሰብስበው ምናምን እኛ በጣም
ተጽዕኖ ይፈጠርብን እስከ መመታ ድረስ እኛ አምልጠን ከቆርቆሮ ዘለን ምናምን እስከ መውጣት ድረስ እነሱ ተሰብስበው የሆነ ብዙ ሰው ሲወድቅባቸው ጊዜ ተሰብስበው እያለቀሱ ምናምን እንዴት ምናምን ብለው ያው እኛን እስከ መምታት ድረስ ደርሰዋል ማለት ነው። በጣም ትልቅ ተጽዕኖ ያደርሳል። ኦርቶዶክስ በመሆኔ ብቻ ወይም ደግሞ ማህበረሰቡ ወይም ብሔረሰቡን ወይ የስልጤ ብሔረሰብነት አንዲት እንኳን ቅንጣት ሳያንሰኝ ኦርቶዶክስ በመሆኔ ብቻ ግን ንብረቴ ተቃጥሎ እኔም ደግሞ እንድሰደድ ተደርጊያለሁ ማለት እኔ 5 ልጆች አሉኝ ባለቤት ያለች ነፍሳችንን በቃ አምልጠን ነው ይወጣል ማለት አሁን ከዚህ ከስልጤ ቡታጀራ የ12 ኪሎ ሜትር መንገድ ነው ጫካ ለጫካ መንገድ ጫካ በቆሎ ጫካ ለጫካ ኩኖ ሄደን ኢንሴኖ ሄደን ነው ቡታጀራ ወንድሞቼ እዚህ ቡታጀራ ያሉ ወንድሞቼ ባጃጅ ይዘውልኝ ከነ ልጆቼ ከነ ቤተሰቤ አምልጬ ሳልገደል ነው ማለት ቅድመ አያቴ በተወለደበት ሀገር ላይ ብሔረሰብነት ሳያንሰኝ ወይም ደግሞ የስልጤ ብሔረሰብነት ሳያንሰኝ እኔ ምናልባት ስልጤ ብሔረሰብ ማን ካላችሁ እኔ ዝናውን ሰምታችሁ ኦርሞራ የሚባል ለስልጤ ትልቅ ታሪክ የሰራ ጀግና ነው የሱ ቤተሰብ ነኝ። አዝማጤሮ የሚባል ትልቅ በስልጤ ታዋቂ ማንም ስልጤ ቢጠየቅ አዝማጤሮን የማይጠራልም የአዝማጤሮ ቤተሰብ ነኝ። ግን የሱን ቤተሰብ ሆኜ ማንም ማለት ስልጤ ላይ ኦርቶዶክስ አይሁን እንጂ ሙስሊም ከሆነ ኦሮሞ ይሁን ትግሬ ይሁን ማንም ኢትዮጵያዊ ብቻ ሙስሊም ከሆነ እንደ ልቡ ንብረት አፍርቶ ምን መኖር ይችላል። ኦርቶዶክስ ግን ከሆነ የፈለገ ስልጤነቱ 100% ከሆነ መኖር አይችልም። እኔም አሁን የገጠመኝ እድል ይሄ ነው። ስልጤነት ሳያንሰኝ የብሔረሰቡ ተጠሪነት ሳያንሰኝ ኦርቶዶክስ በመሆን ወይም ደግሞ ማተቤን አልበጥስም በማለቴ ተሰድጄ ንብረቴ ተቃጥሎ ያለው ሰው ነኝ። ከዚህ በፊት ይሄ ችግር ከመፈጠሩ በፊት ማህበረሰቡ አንድ ሆኖ በደስታም ባዘንም አብሮ ሲያሳልፍ የኖረ ህዝብ ነው። ረጅም ጊዜ ያው ተከባብሮ ተቻችሎ ተዋዶ ተዋልዶ ሁሉ በአብዛኛው ቤተሰብ ሆኖ ሙስሊም ክርስቲያኑ በጋራ ደስታንም ሀዘንም እያሳለፈ የነበረበት ሁኔታ ነው ያለው። ችግሩ ያው ከተወሰነ ጊዜ በኋላ ችግሩ እየተፈጠረ መጣ። ግን ያው ችግሩ ከስሩ ባለመቀጨቱ ጋንግኖ ያው የሁሉ ጥፋት የሁሉ እናቶች ሴቶች ለመሰደድ እስከ የበቁበት ደረጃ ደርሷል። ያው ኮዲው ችግሩ በእንጭጩ ባለመፈታቱ እዚህ ደረጃ ደርሰናል ማለት ነው። ግን የኋላ ክርስቲያን ያሰራው ምናም ተባለ። ከቤተ ክርስቲያን የነበሩ ዲያቆናትን ካህናትን ስማቸው እየተጠራ ማለት ዋናው ነው ቻሉ የተባሉት ነው እነሱ እየተጠሩ ስማቸው ምናምን እነሱ ናቸው ያሰሩት በሚል በተደጋጋሚ ጮት እያሰሙ ያዋኛም ከነሱ እኩል አብረን እንቃወም ነበር። ከዛ ትምህርት ቤት ላይ በቃ መምህራን አሉ በጣም አሸባሪ መምህራን ማለት ነው። አንድን ተማሪ በቃ እንትኗን አንገቷ ላይ መስቀል ሲያገኝ እኔ ከሚያስጠላኝ ነገር ያለው አንገትሽ ላይ ያለው ነገር ነው ያላት እስከ መምህራን ድረስ ማለት ይሰራው። ያ ነገር ግን በተማሪው አድማው ሲሰራ እኛም ከነሱ ተቋማችን እንድናሰማ ነበር ለእህቶቻችን ማለት ነው። ከዛ መምህራን የአድማ ስብሰባ እንዲያደርጉ ከኛ እንዲለያዩ በየመስጊዱ ምናምን እንዲያሳዱ ማለት እየሰበሰባቸው ነበር መምህራን ማለት ነው። ከዛ የሆነ ቀን ከክላስ ተምረን ወጣን እረፍት ላይ ተሰበሰቡ ተማሪዎች ማለት ነው። ተሰብስበው በቃ ከነሱ ተጨመሩ ስክሪፕቶ ተዋሱ ምን አትበሉን። ከዛ እኔ ጓደኛዬ ነው መጣ ተሰብስበን ጨርሶ ከመጡ በኋላ እንዴት ነው ስብሰባው እንዴት ነበር ምን ተባለ ምናምን ስንላቸው ዞር በሉ ምናምን ብለው ራሳችን ላይ ተፉብን። አልፎም ክላስ ላይ ገባን። እኛ ስንቀመጥ ኮምበሩ እየተነሱ ዞር ማለት ጀመሩ። ግን ለእህቶቻችን እኛ ራሱ በጣም ከነሱ እኩል ተቋማችን እናሰማ ነበር። እነሱ ግን በጣም ብዙ ርቀት ሄደው እኛን በቃ ከትምህርት ቤት ለመውደቅ ለመጣል ከመምህራን እየሰሩ ማለት ነው እያደረጉብን የነበረው አሳይመንት አብሮ እንዳይሰራ በቃ ክላስ ላይ ቁርአኑ ላይ ይቀራ ነበር ሐዲስ ይነገር ነበር ክላስ ላይ እኛ ግን አንወጣም ነበር። ብንወጣ በቃ ድግምተኛ ናቸው ድግምታቸው ሰይጣናቸው ጀመራቸው ስለዚህ ሲቀራባቸው ወጡ ስለሚሉ እኛ ከነሱ እኩል ያ ሁሉ ድርጊት ትምህርት ቤት እስከሚዘጋ ድረስ እነሱ በሚያደርጉት ሁሉ ነገር ነበር። ቁርአን ሲቀራ ነበርን ክላስ ላይ በቃ መጨረሻ ለኛ ለማሳቀቅ ቁርአን እየቀሩ ውሃውን እያመጡት ወንበር በተቀመጥንበት ወንበር ላይ ደፉበት ነበር። እኛ በተቀመጥንበት ያ ሁሉ ሲደረግና እንወጣም ነበር። እኛ
ከነሱ አብረን ተቃውሟችን እናሰማ ነበር። በሁለተኛው ቀን ስብሰባ አካሄዱ፣ አርብ ቀን ማለት ነው። እኛም ወደ ስብሰባው ለመካፈል ስንሄድ ተመለሱ፣ አታስፈልጉም እናንተ ካፊሮች፣ ያው ክርስቲያን ካፊር ብለው ነው የሚጠሩት፣ አታስፈልጉም ተመለሱ ምናምን ነው። እኛ ደንግጠን ተመለስን። በቃ ትተናቸው ለብቻችን ተሰብስበን ቁጭ አልን። ክላስ ላይ ደግሞ የነበሩ ሴት ተማሪዎች ነበሩ። እነሱን ገብተው በጥፊ መቷቸው። ያ ሁሉ ሲደረግ ግን የፖሊስ አካል ነበር፣ የህግ አካል ነበር። ሄደን ቢሮ ወጣን፣ ጮህን። ማንም ሊሰማን አልቻለም። ወይ እኛ እንውጣ ከትምህርት ቤት ወይ ያስቁሙልን ብንል ግን ማንም ያ ስብሰባ ግን በቃ ህግ አይደለም፣ የታወቀ ስብሰባ አይደለም። ሁሉም የሚያውቀው ነው ውሸታም መሆኑ። ግን ፖሊሶች እያወቁ ያን ስብሰባ ሊበትኑ አልቻሉም። ያ ሁሉ ነገር ሲደረግ የጸጥታ ኃይሎች ነበሩ ውስጥ ላይ በቃ እይተፉብን ነበር። ካህናት መምህራኖች ላይ ገብተው በቃ ሲያስተምሩ ገብተው ያንቋቸው ነበር። መምህራኖች ውጭ ላይ ሲያገኙ ምራቅ እስከ መጥፋት፣ እኛን ደግሞ እስከ መስደብ፣ እስከ መደብደብ፣ ከግቢው ለአባራ ያወጡብን ሰዓት አለ በፖሊስ ወጠገብ ማለት ነው። ግን እነዚህ ችግሮች በጣም ነበሩ። የነበረው ሁኔታ በጣም ከባድ ነው። በጣም ከባድ ነው። ለማን ትናገራለህ? የምትናገረውም ሰው የለም ጎረቤት ላይ እና ተወልደን ያደግንበት ነው። ለችግራችን የደረሰልን ማህበረሰብ ነው። አብረን በልተን አብረን ጠጥተን የኖርንበት ማህበረሰብ ነው እና ከባድ ነው በጣም። በእኛ ላይ የደረሰው ውርጅብን በጣም ከባድ ነው። ጨነቀኝ። በቃ ወዴት መሄድ እንዳለብን አላወቅንም። ግራ ገባን። በቃ ወዴት እንሂድ? ሀገራችን ነው ይሄ መጣብናል ብለን አልጠበቅንም። በፍጹም በሱ ላይ እጁን ያነሳሉ ብዬ እኔ አንድም ቀን አስቤውም አላቅም። በቃ በጣም ነው የሚወዱት። ከዛ በፊት እንደ አባት ነው የሚያዩት። ተንበርክከው ነው የሚስሙት። ችግሮቻችን ደርሰውልናል፣ አትርፈውናል ከሞት። እዛ በቃ የዛን ዕለት ጨነቀኝ። በቃ እኛን አስወጣን ከቤት፣ ጎረቤት ገባን። እሱ እዛ ሆነ። ያው ሌሊት ላይ መጡና እሱን ጨፈጨፉት። ከዛ በቃ ነጋ። ሲነጋ እኛ ተሰደን ያው ቡታጀራ መተን ማርያም ቤተክርስቲያን ውስጥ ነው ያለነው። እንደ ማህበረሰቡ አይደለም ዋናው ማህበረሰቡ ሳይሆን በተለይ ተሰክስገው የገቡ ጽንፈኞች አሉ። ማህበረሰቡ መጥፎ ቢሆንማ እስካሁን ይፈጀብን ነበር። በቃ ባደራጁት ባነሳሱት ያያል። አልፈለገውም ይህን ጸብ ማህበረሰቡ ሳይሆን እነዚህ ቀስቃሽ ኃይሎች ያው ወጣቱን አደራጅተዋል። ወጣት ደግሞ ያው ስሜታዊ ስለሆነ ባለማገናዘብ ስለሚንቀሳቀስ ነው እንጂ ማህበረሰቡ ከዛ በፊት የነበረው ለኛ ያለው አመለካከት በጣም ጥሩ፣ ልጆቹን ልኮ እኛ ጋር የሚያስተምር ልጆቹ ደግሞ በጣም ጎበዝ ያረግን በጣም ጎበዝ ልጆች ናቸው። በቃ ያ ባይሆንማ እስካሁን ድረስ እኛ ያ ቀን እስከሚፈጠር ድረስ እዛው ነን። ያ ጉዳይ እኮ በእኛ ይታረዱ እየተባለ ይገደሉ እየተባለ ማህበረሰቡ ስላልተቀበላቸውም ጭምር ነበር እስካሁን በነፍስ ልንቆይ የቻልነው። ግን የዛን ቀን ያቺ ጉዳይ ተፈጠረች። በውስጥ ያደራጁት ኃይል አንቀሳቀሱት። ያ ኃይል ነው ወጣት ህፃናት ናቸው ትልልቆች አይደሉም። ህፃናት ናቸው እኔን የመቱኝ። እንቅስቃሴውም ላይ ያሉት በብዛት እነዚህ ወጣት ፓርቲ ያሉ ፓርቲዎች ናቸው እና እንደ ማህበረሰብ ያ ማህበረሰብ በደለ የሚለው ነገር የለም። ግን ያው ያደራጇቸው ስፔሻል መምህር አለ እዛ ግቢ ውስጥ በጣም ቢታወቅ መምህር አለ ይሄን የሚያደራጅ ከሌላ ቦታ የመጣ። ስለዚህ ይሄን ይመስላል። ማህተባችንን እንደዚህ ፊት ለፊት አስረን አንሄድም ነበር። ክፍል ድረስ እየገቡ ያው እየሰበኩ አንዳንዴ ደግሞ አጠገባቸው ካለን ወደኛ መምጣት የሚፈልግም ካለ እንቀበላለን ምናምን የሚል ነበር። የነሱንም ይሰብካሉ። ወደኛ መምጣት የሚፈልግም ካለ እናቀላቅላለን ምናምን እያሉ ያወሩ ነበር። የተፈጠረው ችግር ያው ቀላል አይደለም። እዚህ ማህበረሰብ ላይ እዚህ ሴቶችና ህፃናት ላይ
የተለያዩ አረጋውያን ላይ በጣም ከባድ የሆነ ፈተና ነው። ያው ኦርቶዶክስ መቼም ይፈተናል፣ እኛም አንዱ ተፈታኝ ሆነናል። በጣም በሰዓቱ በጣም ነው የሚከብደው። ነፍስን ለማዳን የሚደረግ ትግል በጣም ከባድ ነበር። ምክንያቱም በቃ እኛ ምናልባት እኮ ሞቼ ልሙት ተጋፍጬ ልሙት የሚል ወጣት እኔ ጠፍቷል ብዬ አላስብም። ግን መሸሽም ራስን ማዳን ነው። ለምን ነፍስ ይጠፋል? በቃ ፈሪ ለእናቱ ነው። በቃ ራስን ማዳን ነፍስ ማዳን እኛ በቃ እምነታችንም ነፍስ ይጥፋ አይልም። ስለዚህ በጣም ትልቅ የሆነ በቻሌንጅ መሀል ነው ይሄ ሰው ራሱን አድኖ የመጣው። ህፃናት አሉ እየፈሩ የተለያዩ ነገሮችን በየአካባቢው ተደብቀው ማምሻ ድረስ ጭምር የመጡ አሉ። በዛው ልክም ደግሞ ከታቦተ ሕጉ ጋር ይሄን ሁሉ ኪሎ ሜትር በእግር የመጡ አሉ። አዛውንቶች እያረፉ እየያዙ መጡ አለፉ በዚህ እየተባለ መረጃ እየተለዋወጡ ማለት ነው። እና በጣም ከባድ ነበረ፣ በጣም ማለት ነው ከምነግር በላይ ፈተና ነው። ነፍሰ ጡሮች እህቶች አሉ፣ የወለዱ አሉ። አሁን ከዚህ ከመጡ በኋላ የወለዱ አሉ። መድኃኒት እዚህ ጋር ሰክቶ የመጣ ህጻን አለ እዚህ መጥቶ እንደገና ሆስፒታል ሄዶ የተኛ ማለት ነው። እና ይሁሉ ምን አመጣብን? ምን ባጠፋን ነው? የእምነቱ አለመከበር ነው። የግለሰብ መብት አለመከበር ነው። ሰው እኮ እንኳን አይደለም ኦርቶዶክስ ተዋህዶን የመሰለ ተቋም ይቅርና የአንድ ግለሰብ መብት እኮ ሊከበር ይገባል። እንኳን አይደለም የዚህን የሚያክል ህዝብ እንኳን አይደለም የዚህን የሚያክል የኦርቶዶክስ እምነት መብት ይቅርና ማለት ነው። ትልቁ ነገር እነሱ የተጠቀሙበት ያለው ማህበራዊ ሚዲያ ነው። ገና ሽምግልናው ሳያልቅ ነው ማህበራዊ ሚዲያ እኛን ማውጣት የጀመሩት። ኤከለ በዚህ ጉዳይ ላይ ተጠረጠርን እንጂ አደረገ የሚል ሰው ውስጥም ላይ ጥያቄዎች አልተነሱም ነበር። ተጠረጠራችሁ አደረጋችሁ የሚል ነገር የለንም። ተጠረጠርናችሁ ነው የሚል ነገር። እኛም ደግሞ አለማድረጋችን ቃለ መሃላ አድርገን አስረዳናቸው። ግን ይሄን የማይፈልጉ ነገሩ እንዲባባስ የፈለጉ ሰዎች ማህበራዊ ሚዲያ ተጠቅመው ነው በእኛ ላይ እኔም መብራት ሰርጎ የሚባል አለ፣ ቀሲስ ታመኑት፣ ዳንኤል፣ ሌሎችም ጓደኞች ያሉ በእኛ ላይ ዘመቻ የተጀመረ። የማህበራዊ ሚዲያ ዘመቻ በጣም ከባድ አስጊ፣ ሁሌ በስጋት ማታ እንቅልፍ የለንም። ያንስ ወጣት በርቱን ነገር ያደርገናል እያል ልጆችን እየጠበቁ ቁጭ ብዬ ነበር ማጥረው። እንቅልፍ የሚባል ነገር የለም። 4 ወር ነው ለቅቄ እንዳልወጣ እንዴት ልውጣ? የት ልሂድ? ስለዚህ በጣም በስጋት የነበር ነው። ያው መጨረሻ ላይ በእግዚአብሔር ቸርነት ነው ለተርፌ ቻልኩት። እኔ በእግዚአብሔር ቸርነት ሆስፒታል ድረስ በተኛውበት ነው ተከትለውኝ የገቡ 9 ሰዓት ላይ መጥተው እንገለዋለን እያሉ እዛ ውስጥ የነበረ የጤና ባለሙያ ነው አቅጣጫ አስቷቸው ለተርፌ ቻልኩት። መጨረሻ ላይ በልዩ ኃይል ታጅቤ ነው የወጣሁት ከሆስፒታል ራሱ እንገለዋለን ብለው ማለት እንገለዋለን በቃ። ስለዚህ ያ እዛ ውስጥ የነበረ የጤና ባለሙያ ባይረዳኝ አቅጣጫ ባያስቀይር የሌለውበትን ቦታ እዚያ ያለ ብሎ ባይጠቁማቸው ኖሮ ገለውኛል። እኔ ሆስፒታልም ጭምር ገብተዋል። እናስቆማለን ነበር የሚሉን። በተደጋጋሚ እንሄዳለን፣ በየጊዜው ሄደን እናገር ነበር ለርዕሰ መምህሩ። ቢያንስ በቃ አጸያፊ ነገር እንዳይናገረው አድርጉልን፣ ትምህርቱን ያስተምሩ፣ ግን አጸያፊ ነገር ስለእምነታችን እንዳይነካብን። ትምህርት ቤቱ ሙሉ የምንዝናናበት ቦታ ነበር፣ ትምህርት ቤት ላይ ማለት ነው። መጀመሪያ ለሰላት ይሰገድባቸው ቆርጦ የተሰጣቸው ቦታ ነበር። እዛ ቦታ አሰርተውበታል ብለው ቀየሩ። ከዛ የምንዝናናበት ቦታ ሙሉ ትምህርት ቤቱ የሰላት ቦታ ሆነ። እኛ እግር እንደምናቆበት ቦታ አልነበረም። በተደጋጋሚ ይወጣን ለጸጥታው ራሱ ነግረነዋል። በቃ ያሾፉብን ነበር በእኛ ማለት ነው። ትኩረት ይሰጡን አልቻሉ። ከዛም በፊት ተማሪው ተከባብሮ የነበረ ነው። ምንም ነገር ያውቅ ነበር። ተማሪው ራሱ በግድ ከውጭ ባጃጅ ተራዎች አሉ። ተማሪው ሲማር መምህሩ ሲያስተምር በሩን ብርግድ አድርገው ይገቡና ንውጡ ምን ሰራላችሁ? ክርስቲያኖች ይማሩበት ወይንም ለቃችሁ ውጡ ወይ ክርስቲያኖች ውጡ። መምህራን አንቀው እስከ መደብደብ ያደረጉ የነበሩት በጣም በእኛ ላይ ተጽዕኖ ይፈጥሩ ነበር። ክፍላችን ድረስ እየመጡ ራሱ ይሰብኩን ነበር። እኛ እየወጣን ለማመልከት ሞክረናል፣ ግን ምንም ምላሽ አልሰጠንም። በጣም ተጎርተናል። በቃ ትምህርት እስከሚዘጋ ድረስ 3 ወር ሙሉ ማለት ነው። 3 ወር ሙሉ አሁን ትምህርት ራሱ የተዘጋው ያለ ጊዜ ነው። ሰኔ 30 የሚዘጋው ሐምሌ 30 ነው የተዘጋው። ግንቦት 30 ነው የተዘጋው በሚዘጋበት ሰዓት ማለት ነው። ያ ሁሉ እስከዛ ሁሉ ግን ማንም ሊያስቆማቸው አልቻለም፣ ቁርአን ሲቀሩ ማለት ነው። ግን የሚያስተምሩት ሐዲስ እኮ ሰላማዊ ቢሆን እኛም እንሰማዋለን፣ ችግር የለም። የሚያስተምሩት ግን ስለ ክርስቶስ
ክርስቶስ አምላክ አለመሆኑን ስለ ድንግል ማርያም ስለ እምነታችን እስከማጠርሸት ያን ሁሉ ነበር እያስተማሩ የነበሩት። ኢየሱስ እንዴት ጌታ ይሆናል? ሰው ሆኖ አይደል የመጣው? ሰው እንዴት አምላክ ይሆናል እያሉ በጣም ይከራከሩን ነበር እና ብዙ ጊዜ ሲከራከሩን እኛ በቻልነው ያክል ለማሳመን እንሞክራለን። ያው በቻልነው ያክል ስንሞክር ግን ያው እነሱ ብዙ ስለሆኑ ያው አዋቂ ምናም ስለሚኖርበት በጣም የሆነ ልጅ እስከ ማስለም ድረስ ራሱ ደርሰው ነበር እና ያው በዛይ ነገር በጣም ተጎርተናል። የሆነ ልጅ ደግሞ ተከራክረው አልሸነፍ ሲላቸው ጸጉሩ ራሱ እስከ መላጨት ድረስ እንደዚህ በመቀስ ይዘው መጥተው እስከዛ ድረስ በጣም ተጎርተናል ማለት ነው። ሌላም ሁለት ልጆች አሉኝ 14 እና 9 ዓመት ልጆች አሉኝ። እነሱን እንኳን አግልሏቸው ከልጆች እንዳይጫወቱ ከቤት እንዳይወጡ የት ልውሰዳቸው የት ላርጋቸው ማህበረሰቤ ነው ብዬ እንሂድ ሌላ ቦታ አትሄዱም እንዴ ሲሉን እኛ የት እንሄዳለን? ከተወለድንበት ካደግንበት የት ነው የምንሄደው? ሰው ሀገር ነው እንዴ የምንሰደደው ብለን ቁጭ ብለን ተበላብኝ ባለቤቴ። ትምህርት ቤት ላይ አንድ መምህር መስቀል አንገቱ ላይ ካለ ቆሞ ማስተማር አይችልም፣ መስቀሉን ስና ያመናል የሚል ወጣት ነው የተፈጠረ ያለ። ካለ በለዚያ መስቀልህን በጥሰህ ነው እንጂ ወይም ኮፍያ አርገህ ነው እንጂ እስላም ኮፍያ መምጣት ያለብህ መስቀል እያየን መማር አንችልም የሚል ትውልድ ነው ያለ። ዞር በሉ ነው ያሉ። ዞር በሉ በቃ እናንተን ማየት አንፈልግም፣ አለበለዚያ ደግሞ መስቀልህን ክርህን በጥስ። ከዚህ ድርጊት ጋር ምንም የሚያገናኘኝ ነገር የለም በሚል አሳመናቸው። ስለዚህ አንዳንድ የተቀበሉ አሉ፣ በጣም ጥሩ ደጋግ ሰዎች አሉ እዛም ሆነው እዛ አካባቢ ላይ። ግን በዛው የተደራጁ ኃይሎች ደግሞ ይህን ነገር ሊቀበሉ አልቻሉም። መጨረሻ ላይ ከአራት ወር በኋላ ሽማግሌው ተቋጨና ስብሰባው ይቋጭ ተብሎ ያው በመንግስት መቅጣጫ ተሰጥቶ ተቋጨ። ተቋጭቶ የታመመበት ቤተሰብ እነዚህ ከተጠርጣሪዎች ጋር ያለውን ነገር ይነጋገርና በስልጤ ባህል መሰረት ይፈታ በሚል ተስማሙ። ይሄ ያልተመቻቸው ኃይሎች ናቸው። ከዛ በኋላ ይሄን እንቅስቃሴ ጀምረው በቀደም ሌሊት ሰኞ ሌሊት የመንግስት አካላት በከተማው ላይ የተከፈተ ሞንታርቦ ነበረ። እሱን ካነሱ በኋላ ልክ ያ ከተነሳ በኋላ ማምሻው 11 ሰዓት አካባቢ ላይ ተሰብስበው እንቅስቃሴ ጀመሩ። ልክ ያን እንቅስቃሴ ጀመሩ። ልጆቼን ከቤት እንደምንም አድርጌ ያወጣውኝ። ከዛ በፊት ግን ይሄ ከመሆኑ በፊት ቀደም ብሎ በር ይደበደብብኝ ነበር። አራስ ላይ ይኸው ቁጭ ባለችበት መስኮት በር ተሰበረብኝ። ያም እያለ ምንም አያረጉኝም፣ ያው አስተምሬያቸዋለሁ፣ የዛ ማህበረሰብ አካል ነኝ፣ ምንም አይሉኝም በሚል ሌላው ሰው እየወጣ እንኳን እኔ ከቤት አልወጣውም። ስለዚህ ልክ 6 ሰዓት ቤት ተመልሼ ከገባው በኋላ ወደ 8 ሰዓት አካባቢ የአገር ጎረምሳ ቤት መጣ። ከዛ መጀመሪያ ላይ ቤት በሩን ገንጥለው ገቡ፣ የውጭውን በር። በዛይ ሰዓት ብቻ ፖሊስ ከደወልኩኝ ድረሱልኝ ብዬ። ልክ ያን ፖሊስ ከሚደርስ መስተዋቱን ከሰከሱት ገቡ። ከዛ በኋላ ባገኙት ዱላ ነው የጀለጡኝ። በቃ ምንም ይደበድቡኛል የሚል እምነት ቢኖረኝ ወጥቼ እንኳን የሆነበት እቀመጥ ነበር። ግን ያው ያለ ርህራሄ ነው በዱላ ጭንቅላቴ ሰነጣጥቀው ይጣሉኝ እና አስተምሬያቸዋለሁ፣ ለፋለው እዛ ማህበረሰብ ላይ በጣም ነው ዞሬ ነው ማስጠናው ልጆቹን። እንደዚህ ያደርጉኛል እምነት አልነበረኝም በፍጹም። ግን ከባድ ስቃይ ነበር ለኔ። በጣም ያሰቃዩኝ። በዛ ሰዓት ብቻ እንደ ሕፃን ተንበርከክ ብለው ነው ያሰቃዩኝ። ከባድ ነው። ያደግኩበት ማህበረሰብ እንዲያደርገኛል ብዬ አልጠብቅም ነበር። ግን ያው ሁሉንም መውቀስ አይደለም፣ አሉ ጥሩ ሰዎች፣ ለኔ ጥሩ አመለካከት ያላቸው ሰዎች አሉ እዛ አካባቢ ላይ፣ ያን አልክድም። ግን የተደራጁ ኃይሎች ናቸው በእኔ ላይ ስፔሻሊ መምህራኖች እኔ ማባረር የሚፈልጉ። ከዛ በኋላ በሁለተኛው ቀን የቀረውን እቃ ቤቱን እንዳለ ጨርሰው ነው
ቆርቆሮና ወርዶ ያነደዱት አንድም ነገር በዚህ ቲሸርት ነው የወጣው ደም አይታ ፌስቡክ ላይ ታችሁት ከሆነ ደም ነበር የውጭን ቲሸርት ይዤ ነው የወጣው ከቤት አንድም የቀረ ነገር የለም ግን ምንም አድርጌ አይደለም የሁሉ ስቃይ ወረደብኝ ጻን ይዘን ስደነው ብቻ ከባድ ነበር ለኔ ሌላ ጊዜ በቪዲዮ ምናምን ማየው ስቃይ እኔ ላይ ነው የደረሰው ከዚህ በላይ ምን ነገር አልችልም ችግሩ የተፈጠረው ለዚህ ምክንያት የደረሰው 5 ወር አልፎታል 5 ወር ሙሉ ግን ውስጥ ለውስጥ የተባሉ ነገሮችንም ከማጥራት እውነት ነው ወይንስ ደግሞ ትክክለኛ ጥፋቱ የቱ ጋር ነው ይሄ ነገር የተለያየ ፖለቲካ ጥቅም አለ ወይንስ ደግሞ ትክክለኛ እውነት ችግሩ አለ ብሎ ቆም ብሎ ፈትሾ መፍትሄ ያለ መስጠት እዚህ አድርሶታል እዚህ ይሄ ከመፈንዳቱ በፊት ጥቃቅን የሆኑ ግን ደግሞ እኛ ላይ ተጽዕኖ ሲያደርሱ የነበሩ ነገሮች አሉ የተለያዩ ነገሮች አሉ ክርስቲያን ወጣቶች ይደበደባሉ የዕለት ጉርስ ለማግኘት ስራ ሲሰሩ ስራ አትስሩ ይባላሉ ሞተራችሁን ይዛችሁ ጥፉ ከዚህ ጋር ይባላሉ ክርስቲያን አንጭንም በባጃጅ በሞተር ክርስቲያን አንጭንም ስም አውጥተውልናል ስረኞች ልጄን እንኳን ክትባል ላስከትብ ሲሄድ ሰው ሁሉ ተሰብስቦ እኔን ነው የሚያየው እንደ ሴጣን እንደመጣባቸው ነገር እየተጠየፉን ያው ብዙ እንደሆነ ቢያቁም እኛ ግን አናሳ መሆናችንን ስለሚያውቁ ተጽዕኖ ያደርጋሉ ብዙ ስለሆኑ ቁጥራቸው ብዙ ስለሆነ ግን ትንሽ የሚመስሉ ግን ጭንቅላት ላይ በጣም ተጽዕኖ የሚፈጥሩ ችግሮች ተከስተዋል የ12ኛ ክፍል ብሔራዊ ፈተና ተፈታኝ ወራቤ ሊሄድ ተደብድቦ ከነሙ ሄዶ የተፈተነ ተማሪ አለ ትምህርት ቤት በቃ መማር ራሱ አልቻልንም እኛ በጣም ተጽዕኖ እየተፈጠረብን እኛ መማር ምንም አልቻልንም መምህር ሲገባ ይሄ እንደዛ አይነት ነገር ያነሱ ምናምን መማር አልቻልንም እየወጣን ነበር አንዳንዴ ክፍል ራሱ ያመልጠን ነበር ውስን አልቃይዳዎች ወይም ደግሞ የኦርቶዶክስ እምነትን ለማጥፋት ዘመቻ የተነሱ ሰዎች ዘምተው ያው እኔም ይሄኛው ጥቃት ሊደርስብኝ ይሆናል ስልጢ ከተማ ውስጥ ስልጢ አካባቢ ላይ ያለን ኦርቶዶክስ እኔ ብቻ አይደለም ስልጢ አካባቢ ያለን ኦርቶዶክሶች ጠቅላላ በነቂስ ንብረታችን ተቃጥሎ እንድንሰደድ አድርገናል ይሄንን ያደረገን የተሰደድን ሰዎች ማናችንም ምንም ሆነን አይደለም ኦርቶዶክስ በመሆናችን ብቻ ነው ካልሆነ ስልጢ ላይ ሙስሊም ከሆነ ሰው ገድሎ እንኳን መኖር ይችላል ኦርቶዶክስ ከሆነ ግን የፈለገ ነገር ቢሰራ መኖር አይችልምና በዚህ ምክንያት ተሰድጄ ያለው ነኝ ወገኖቼም ወንድሞቼም እህቶቼም ልክ ከኔው ጋር ይሄው የምታዩት ህዝብ ጠቅላላ ተሰዶ ያለ ህዝብ ነው ማለት ይሄ የተሰደደበት ምክንያት ምንም ሳይሆን ኦርቶዶክስ ተዋህዶ በመሆኑ ብቻ ነው ማለት አሁን እኔ እንደው የምለው ነገር ካለ መላው የኢትዮጵያ ኦርቶዶክስ ተዋህዶ ኦርቶዶክስ ይሄንን ነገር አውቆልን አሁን እኔ እድሜውን አጋምሻለሁ ወደፊት ግን የኔ ልጆች ወይም መስለም አለባቸው አለበለዚያ ደግሞ አካባቢውን መልቀቅ አለባቸው ካልሆነ ግን ስልጢ ላይ ኦርቶዶክስ ሆኖ ወይም ክርስቲያን ሆኖ መሮር ስለማይቻል ማለት ነው ስለዚህ ልጆቼ የፈለጉትን እምነት የሚፈልጉትን ነገር እንዲያረጉ እኔም የቀረችኝ እድሜ እንድኖር መላው የኢትዮጵያ ህዝብ እስላም ክርስቲያኑ ሳል ይሄንን ነገር አውቆት የኛን እንትን ቢሰማን ሐዘናችንን ምሮሯችንን ቢሰማን እላለሁኝ ይሄን ነው መልእክቴ ኦርቶዶክስ በመሆናችን ብቻ ነው የሁሉ ፈተና የደረሰብን በቃ ሌላ ምንም አይደለም ኦርቶዶክስ በመሆናችን ብቻ ነው መጨረሻ ላይ ማው ኦርቶዶክስ ተኩር ጥቃት እኮ ነው የደረሰው እኛም ብቻ ቢሆን እሺ በዛ ጉዳይ ነው ተላለ መጨረሻ የሆነው ግን ሁሉም ማህበረሰብ ነው የችግሩ ገፈት ቀማሽ የሆነው ስለዚህ ጥቃቱ የጋራ ነው ስለዚህ ያው ስፔሻሊ ግን እኛን ይፈልጉናል ስፔሻሊ አሁን ወደዛ ከሄድኩ ይገሉኛል ለምን ሆስፒታል የመንግስት ተቋም ገብቶ ሊገሉኝ የፈለጉ ሰዎች ከዚህ በኋላ እዛ ሀገር እጅ ይኖራል የሚል ተስፋ የለኝም ለምን መንግስት ተቋማት ላይ
ሰው ሊገልህ ከተነሳ ቤት ገንጥሎ ገብቶ ያሉንን የዱላ ናዳ ከወረደብን ከዚህ በኋላ እዛ ሀገር ሄጄ እኖራለሁ የሚል ተስፋ የለኝም። ሆስፒታል ላይ 8 ሰዓት ላይ ገባው። አንድ ባለሙያ ነበረች። ማንንም ባለሙያ የለም አለችኝ። ምንም አይነት መድኃኒት የለም፣ ምንም ላደርግልህ አልችልም ብላ በፋሻ ጠቀለለችኝ። ያው ደሜ ሲፈስ ነው ያደረው አዳር ሙሉ እስከ 12 ሰዓት እስከሚነጋ። ጠዋት አጋጣሚ ድንገት የመጡ ባለሙያዎች አይተውኝ ነው ከዛ በኋላ ከየትም ተራሩጠው ቃምጥተው እገዛውን ሊያደርጉልኝ ይቻሉ። እንደገባው ምንም ያገኘሁት ነገር የለም። ብቻ ያላትን ነገር ተጠቅማ በፋሻ አሰረችኝ። ደሙ ሊቆም አልቻለም። አዳር ሙሉ ደም ሲፈስ ነው ያደረው። እንደምን ማርገው ጠርጋው ተው ነው ጠዋት 12 ሰዓት ላይ እነዛ የመጡ ባለሙያዎች እርዳታ ሊያደርጉልኝ ይቻሉት። እንደገባው ያገኘሁት እርዳታ የለም ከፋሻ ጠቅላላ ውጪ። መላው የኢትዮጵያ ሕዝብ ይሄንን ነገር አውቆልን እዚሁኛ ይሄ ስደት ቦታ ላይ ያለን ይሄ ነገር ታውቆ በሀገር ደረጃ የሆነ ነገር መፍትሄ ከተገኘ እንጂ እኛ ነገ ዛሬ ለምሳሌ ይሄ ነገር መጀመሪያ ላይ እኛ ቤተ ክርስቲያን ካጠፋንባቸው የት ላይ ያመልካሉ ነበር እየተባለ አሁን ደግሞ ቤተ ክርስቲያንን ሳይሆን ቤተ ክርስቲያን አንነካም እያሉ ነው። ምንድነው ምእመኑን ካጠፋንበት ቤተ ክርስቲያኑ መስጊድ ሊሆን ይችላል ነው እያሉ ያሉት። ስለዚህ ይሄ ነገር በመላው ኢትዮጵያ እስላም ክርስቲያኑ ላይ ታውቆ የኛንትን ታውቆልን ከዛው አዲ ብንኖር ነው እንጂ አሁን በዚህ ነገር ተደርጓል ቀጣይ ብንገባ ሌላ ነገር ደግሞ ይፈጠራል ማለት ይሄ ነገር ምናልባት ድንገታው የተፈጠረ ነገር አይደለም። የረጅም ዓመት እቅድ ነው። የረጅም ዓመት እቅድ እስከ ውጭ ድረስ ብር ፈንድ እየተደረገ እየተካሄደ ያለ ነገር ነው። ውስን ሰዎች ናቸው ዛሬ ብዙ በርክተዋል። ወጣቱ አሁን በበላይነት የሚመሩት እነከሌ ማለት መጠቆም የምንችላቸው ሰዎች አሉ። አሁን ግን ቁጥራቸው በዝቷል። አይቻልም ማለት መኖር ምን አይቻልም። ያው መላው የኢትዮጵያ ሕዝብ አውቆት ለኛ የሆነ መፍትሄ ከሰጠን መኖር እንችላለን ነው ማለት። ህግ አለመከበር ነው። የህግ አለመከበር ነው። በጣም በቃ እምነታችንን ለመርገጥ ሲፈልጉ አናታችን ላይ ሲወጡ የኦርቶዶክስ እምነት ተዋህደው ሲጫፈልቁ ዝም መባላቸው ህግ እየተከበረ ቢሄድ መጠየቅ ያለበት አካል እየተጠየቀ ቢሄድ እንደዚህ አንደርስም። እኛም ይሄ ሁሉ ጥፋትም አይደርስም። ኢትዮጵያዊ እኮ ማንንም ኢትዮጵያዊ በፈለገው ነገር አምኖ እምነቱ ተከብሮለት እኮ ሊኖር ይገባል። ኢትዮጵያ እኮ ብዙ ባህል ያላት ሀገር ናት። ብዙ እሴት ትውፊት ያላት ሀገር ናት። ለምን ይሄ ሊሆን ይችላል? ሲቀጥል ደግሞ ስልጤ ዞን ላይ ዛሬ በእኛ ላይ የተከሰተው ብቻ አይደለም፣ በተደጋጋሚ ነው። የሌላ ቦታ አባቶች በርካታ ጥፋቶችን እንዴት ነው የሚያበርዱት? የራሳቸውን ባህል ሴራ ተከትለው ነው እሳት እያበረዱ በቃ ኃይለኛ የሆነውን ወጣት ውሃ እያደረጉ ነገርን እያበረዱ ጥፋት እንዳይከሰት ህይወት እንዳይጠፋ ንብረት እንዳይወድም እያደረጉ ያሉት። እዚህ ያልተደረገም መደረግ ነበረበት፣ አልተደረገም። ለዚህ ሁሉ ተዳርገናል፣ ለስቃይ ተዳርገናል። ቤትን የመሰለ ነገር ምን አለ? ህፃን ይዘህ እንዴት ነው የምትሆነው? ለአንድ ቀንም ይከብዳል። ወተስ ግትጋባ ልጅ እኮ ያለመደውን ቤት አይተኛልህም ለአንድ ቀንም ማለት ነው። ታጥባለህ፣ ታጸዳዳለህ፣ ብዙ ነገር ታደርጋለህ። እናቶች አሉ፣ አረጋውያን አሉ። እነሱ ቤቱ ስንት አለው በያመሉ ሚኖር በላም አልበላም። ሲቀጥልስ እዚህስ መተን ምናስቸግረው ቀላል ነው ወይ? ግን እግዚአብሔር ይስጣቸው ከበዳችሁን አላሉንም፣ አራበንም። ክረምት ነው ብሉ ጨምራችሁ ብሉ እያሉ ከአንዴ ሁለቴ ደግመው ነው እየሰጡን ያለው። ይሄ ሁሉ ምን አመጣው? እዛ ጋር አለመከበሩ ነው። እዛ ጋር ሽማግሌ ጠፍቶ ታው ሚል ባለመኖሩ ነው። መንግስትም ስራውን አልሰራም፣ የጸጥታ አካሉም ስራውን አልሰራም። 1 2 3 10 20 ሲሆኑ ለምን በቃ ለምን ህግ ሀገር ላይ ባይኖር የሀገር ሽማግሌ የለም፣ ባህል የለም፣ ወግ የለም። ብዙ እኮ ኢትዮጵያን እኮ እንትን ሚሉ መስተጋብራችንን እኮ የሚያጠናግሩ ነገሮች አሉ። እነዛ ስራ ላይ አልዋሉ። ስለዚህ ያው ኦርቶዶክስ ተዋህዶ ተናቀ፣ ተደፈረ፣ ያው እዚህ ደረጃ ደረስን፣ ተሰደድን። ግን ለበጎ ነው። በቃ ነገ የተሻለ ነገር ይመጣል። አሁን ነዷል፣ ቤታችን ንብረታችን ወድሟል፣ ሁሉ ነገራችን የለም። ግን ለበጎ ነው። ነፍስ አልጠፋብንም። እግዚአብሔር ፍርዱን ይሰጣል። እውነት እግዚአብሔር ፍርዱን ይሰጣል። እኛ በጣም ከፍቶናል። ግን እግዚአብሔር እኛ ከፍቶን እንዳልከፋን እንመስላለን። ለምን የዚህ ወጣት ድካም ያሳዝነናል። እኛን አይተው አይጽናኑም። እኛ ለማን ነው የምንለፋው እንዳይሉን ተው እንባባላለን። ዞሮ በየጓሮ የሚያለቅሱ እህቶች አሉ፣ እናቶች አሉ። በዚህ እድሜ ምን አሳየኸኝ ብሞት ይሻለኛል እያሉ የሚያማርሩ አሉ፣ ከፈጣሪ ጋር የሚያወሩ አሉ። ይሄ ሁሉ ምን አመጣው?
መላ ኦርቶዶክስ ማገዝ ያለበትን እንዲያግዘኝ አንድ እዛ አካባቢ አሁን መግባት መኖር አልችልም ስጋት ነው አሁን ስለዚህ የሚችሉን ድጋፍ እንዲያደርግልኝ በተለይ እኔ ቁስ አይደለም የምፈልገው ስራ እንዲያመቻችልኝ የምሰራውን ስራ በመሰራው ሙያ እሱን ነው ምለምነው መላ ኦርቶዶክስ ስለዚህ እኔ ቁስ የሆነ ነገር እርዱኝ አይደለም ስራ የሚመቻችበት ሁኔታ ተመቻችቶልኝ ሄጄ የምሰራበት ቦታ የትም ቢመቻችልኝ ደስታዬን አልችለው ስራ ነው የምፈልገው እኔ ከዚህ በኋላ ሰራለሁ እኔ አስተምራለሁ ሙያ አለኝ ዝቅ ብሎ የመስራት ችግር የለብኝም የትም ብሆን ስለዚህ ስራ ነው የምፈልገው እዚህ የመስራት ተስፋ የለኝም ለምን ይገሉኛል አሁን ከገባው ስለዚህ አልገባም ስለዚህ ይሄንን ነው ምለው ኦርቶዶክሳውያን ማስተላለፈው መልእክት ይሄንን ነው እኛ ምንም ነገር የለንም ከመቤታችን ውጪ ማለት ነው ምንም ነገር የለንም በቃ ጥረን ተጣጥረን መኖሪያ ቤት ነበረን እንዳለ ወድሟል ወደዚህ እንኳን እንድንመጣ ለብሰን ምን መጣው ነገር እንኳን አልያዝንም እድሜ ለቡታጀራ ህዝብ የቡታጀራ ህዝብ ነው ያለበሰን ምንም ነገር የለንም በቃ ምንም ቤታችን ወድሟል ምን ኖርበትም የለም ደናም ቤተሰብ የለንም በቃ ስደተኛ ነን እኛ ኦርቶዶክሲያን በያሉበት እንዲረዱን ፈልጋለሁ ልጆቼም ቢያንስ ማረፊያ እንዲኖራቸው ፈልጋለሁ ምንም ነገር የለንም እኔ ጤናዬ በጣም ከባድ ነው ኩላሊቴ ስቴጅ 4 ነው ስቴጅ 4 ማለት ያው ፌድ ያረገ ኩላሊት ነው ያለኝ ጳውሎስ እየተከታተልኩ ነው 5 አመቴ ነው ጳውሎስ ላይ እና በየወሩ በየ15ቱ ቀጠራለሁ ብዙ ምርመራዎችን ነው ማረጋው እንደገር የሚደረጉ ምርመራዎችን አሰራለሁ እየተመላለስኩ ነው የምታከመው አንዳንዴ እዛም ያስተኙኛል ጤንነቴ በጣም ከባድ ነው በእግዚአብሔር ቸርነት ነው እኔ ምንቀሳቀሰው እንጂ ምንም ኃይል የለኝም በቃ ከባድ ነው ጤንነቴ ኩላሊትሽ ይቀየራል ተብያለሁ እኛ እንደውም እስካሁን ድረስ ያው ቅዱስ ሲኖዶስ ዘግይቷል ነው ምንል ማለት አሁን ይሄ ነገርኛ እዚህ ቡታጀራ ላይ ተሰደን ያለን 6ኛ ቀናችን ነው በቀን 30 ነው የተሰደድን ዛሬ ቀን 5 ነው እስካሁን ድረስ ራሱ ምናልባት ያው አካባቢ አሁን የምታዩቸው ከኢንሴኖ ምን አካባቢ ከኛ ዝቅ ብሎ ያለ ነው እነሱ ግን ቅዱስ ሲኖዶስ እስካሁን ራሱ የሆነ ነገርኛ ላይ ማድረግ ነበር ለምን ያው ቀጣይ መድረሱ አይቀርም እኛ እንግዲህ ይሄ ሁሉ ምእመን ይሄ ሁሉ አባወራ ይሄ ሁሉ ቤተሰብ ሲያልቅ ዝም አይልም ስለዚህ አሁንም እሱ ጣልቃ ገብቶ ወይም ደግሞ ለመላው ኢትዮጵያ ታውቆ መደረግ አለበት የቅዱስ ሲኖዶስ ከፍተኛ የሆነ ድጋፍ ያስፈልገናል አውቆልን ድጋፍ ያስፈልገናል የሀገር ሽማግሌ የሽምግልና ስራውን ስራ መንግስት የፖለቲካ ስራውንና የተለያዩ ስራዎችን የልማት ስራዎችን የመልካም አስተዳደር ችግር ጥያቄዎችን ይስራ ከዛ ባሻገር ህግ ይከበር የተቋምም የቡድንም የግለሰብም መብት ይከበር በቃ ህግ ይከበር አሁንም ቢሆን ይሄ ሁሉ ጥፋት ያጠፉ አካላት ተለቅሞ ተጠያቂ መሆን አለባቸው ለምንድነው ይሄን ችግር ልትፈጥሩ የቻሉት ምናልባት ታች ያቃጠሉት ላይሆኑ ይችላሉ ጥፋተኞቹ ከማቀናጀቱ ጀምሮ ከመላኩ ጀምሮ እዚህ ድረስ እንዲደርስ ያደረሱ አካላት ከተማው ላይ በነጻነት እየሄዱ ነው ይሄ ህዝብ እየተሰደደ ነው እየደከመው ነው ይሄው እናቶች ህፃናት እየተሰቃዩ ነው ስለዚህ ህግ የበላይነትን ያስከብር ሲቀጥል ይሄን ጥፋት ያጠፉ አካላትን ተጠያቂ ያድርግልን በቃ በህግ ይጠየቁ ወንጀል አይደል ቤት ማቃጠል ህዝብ ማሰቃየት መደብደብ ወንጀል አይደል በቃ በወንጀል ይጠየቁ ከዛ ባሻገር መደበኛ ሰላማችን ይመለስልን አካባቢያችን ይመለስልን የጠፉ ነገሮች ወደ ቦታቸው ተመልሰው ከዛ ማህበረሰብ ጋር አካባቢያችን ላይ ተመልሰን ሰላማዊ ኑሮ መኖር ነው ምንፈልገው ግን ደግሞ ይሄን ስናገር መሰራት ያለባቸው ነገሮች አሉ ማህበረሰቡ ላይ ወጣቱ ላይ ህፃናት ላይ ትምህርት ቤት ላይ በጣም ብዙ ቻሌንጆች ነው ያሉት አንድ ክርስቲያን ተማሪ ጋር ቁጭ ካለ እዛ ጋር ቦታ ነው የሚሸሹት ምን ባጠፋ ነው ምን አደረገ ምንም በማያውቀው መልኩ ክሩን ይበጥሳል ክሩን ይበጥስ ህፃን አለ ስለዚህ ወጣቱ ላይ ህፃናት ላይ ማህበረሰቡ ላይ በአጠቃላይ ግንዛቤ መሰራት አለበት ምክንያቱም አንዱ በፈለገው ይመን ግን ደግሞ እምነቱን ሊያከብር ይገባል የሰውን ማክበር የኛን መከበር አለበት ስለዚህ ተከባብሮ መኖርን የኢትዮጵያዊ እሴታችንን አጠናክሮ መሄድ አለበት ያለ ማምጣት ደግሞ መሰራት አለበት ማህበረ ቅዱሳን ያው ለኦርቶዶክስ እምነት የጀርባ አጥንት መሆኑ ይታወቃል ይሄ ማለት ያው በጉድለቶች በክፍተቶች እየመጣ የሚያደርግና ቀድማችሁ በመድራሳችሁ እግዚአብሔር ይስጥልን እናንተን ማህበራችሁን ያቆምልን እንላለን ቀድማችሁ ደርሳችሁ ይሄንን ነገር በማድረጋችሁ በጣም ለናንተ ላቅ ያለ ምስጋና ይነቀርባል ለቡታጀራ ምእመንም ያው
ቡታጅራ ምእመን እንግዲህ አንድን ሰው ይሄን ሁሉ በሺዎች ቤት የሚቆጠር ዛሬ በዚህ በኑሮ ውድነት አንድ ቤተሰቦቹን ማስተዳደር ባልቻለበት ህይወት ይሄን ሁሉ ህዝብ ተቀብለው ቁርስ እያበሉ ራት ምግብ መኝታ ምን አዘጋጅተው በማድረጋቸው ትልቅ የወደር የሌለው ለቡታጅራ ኦርቶዶክሶች ትልቅ የሆነ ምስጋና አለ። ካፍቶን በመጣን ሰዓት በሯን ከፍታ የተቀበለችን የቡታጅራ ቅድስት ድንግል ማርያም ቤተክርስቲያን እግዚአብሔር ይስጥልን። በጣም ነው የምናመሰግነው። በሃይማኖታዊ ስርዓት በኦርቶዶክሳዊ ፍጹም ጨዋነት እግራችንን አጥበው እንባችንን አብሰው ልብሳችንን ላይ ጨርቅ ጣል ጣል አድርገው ራታችንን አብልተው ተቀብለው ምንም እንዳይከፋችሁ እኛ አለንላችሁ ከጎናችሁ ነን ብለው ህዝበ ክርስቲያኑ የከተማ ወጣትም ማህበራትም በርካታ ድጋፍ እያደረጉልን ያሉት ቀደምም ተናግሬያለሁ። ትንሽ እንኳን አንሶን ተቋርሰን አይደለም ጠግበን በልተን እየኖርን ያለነው ከመጣን ጊዜ ጀምሮ እና እግዚአብሔር ይስጥልን። እግዚአብሔር ቤታቸውን በበረከት ይሙላቸው። እንደዚህ አይነት ችግር ማንም አይድረስበት፣ ማንም ክፉ አይንካው። የቡታጅራን የህዝበ ክርስቲያንን የኦርቶዶክስ እምነት ተከታዮችን ምእመናንን በጣም እግዚአብሔር ይስጥልን ልናመሰግናቸው እንፈልጋለን። የደብሩ አስተዳዳሪም አባታችን ናቸው። ከኛ ጋር ነው እያደሩ ምን ችግር አለ ምን እናስተካክል እያሉ እያገዙን ያሉትና እግዚአብሔር አምላክ እነሱንም ክፉ አይንካቸው። እግዚአብሔር አምላክ ይጠብቃቸው። ረጅም እድሜና ጤና ይስጥልን። በአጠቃላይ ስለ ሁሉም ነገር እግዚአብሔር ይመስገን። እናመሰግናለን።